እንዳለችው ግንኙነት ቢኖራቸውስ? አይደለም እኔ ሌላ ቦታ ሄጄ ብሞትበት እንኳን ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭር ሄዶ ገብቶ የሚልከሰከስ ወንድ አይደለም። ሰላሚ ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና ናችሁ? ተስፋ ነኝ እላችኋለሁ። እንግዲህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ፣ ኮሜንት፣ ላይክ ማድረጋችሁን እንደተረሳላችሁ በጣም ተጠፋፍተናል እላችኋለሁ። ዳራ ድራማ በጣም የሚወደው የምከታተለው ድራማ ነው እላችኋለሁ። ክፍል 108 ዛሬ ይዤላችሁ መጥቻለሁ እላችኋለሁ። እንግዲህ እንደምትመለከቱት መግቢያ ላይ ሰላም ወልዳለች። በጣም አምር ብሏታል። ማሻአላ እላቸዋለሁ። ያቺ ደግሞ አክስታቸው ደግሞ ከአሜሪካ ሀገር መጣችውና አሁን ዳጣ አብጌል ምትክ ሆነች አክስታቸው እላቸዋለሁ። አብጌል ስትስተካከል አክስታቸው ደግሞ እሳት ጎርሳ እሳት በልታ እሳት ለኩሳ መጣች እላቸዋለሁ። እና ሁሉንም ነገር እህቴ እንዴት እንደዚህ ትኖራለሽ? አሁን ይሄ ያንቺ መኖር ያንቺ ትዳር ነው ትላለች። ኧረ እባክሽ ትዳሬን አትበጥብጪ 25 አመት በሰላም በፍቅር እየኖርኩት ትዳር ነው ትለዋለች። ለምን ሲንግል ማም አትሆንም እያለች በጣም እየመከረቻት ነው። ግን እህቷ ደግሞ ልትሰማ አልቻለችም። አንድ ቀን ውሃን ትገፈትረውና ውሃን ገፈተረች በኋላ ውሃ ደግሞ ለአባትየው ትናገራለች። በሌላ ጊዜ ደግሞ ከዳጣ ጋራ አንቺ ጎዳና ተዳዳሪ ነሽ፣ በመጣሽበት ተመለሽ፣ ውጪ ከዚህ ቤት ትለዋለች ማለት ነው። ከዛም በኋላ ነገሮቹ የተደጋገመ እያለ አባትየው ሰማ፣ ደረጀ ሰማና እንዴት ውሃም ትገፈትረዋለች፣ ከዚህ ቤት ውልቅ ብላ ትውጣ እንጂ ልጆችን እንድትናገር አልፈልግም በማለት እህቷ ፊት ይናገራታል ማለት ነው። ከዛም በኋላ እሷም እኔ ነኝ ውጣ ከዚህ ቤት የምትለኝ ድሮም እንደማትወደኝ አውቃለሁ ብላ ከዛም በኋላ ልብሷን ሻንጣ ውስጥ አድርጋ ከቤት ትወጣለች ማለት ነው። እህትዮም ትከተለውና እንዴት በዚህ ምሽት ትሄጃለሽ? አሁን መሽቷል፣ ነገ ትሄጃለሽ ስትለው ዘበኛን በሩን ክፈተው ትለዋለች ማለት ነው። በሩ እኮ ክፍት ነው መሄድ ትችያለሽ ምናምን አላት። ምክንያቱም ሁሉም ሰው አልወደዳትም፣ በጣም ሀርድ ናት። በሩ ክፍት ነው ሂጂ ስላት ከዛም በኋላ እህትዮ ደግሞ አሁን መሽተዋል ነይ ተመላሽ ስትል ኧረ አልመሸም ሰው ውር ውር እያለ ነው ገና ነው በፈለገችበት ሰዓት መሄድ ትችላለች ብሎ ስመልሰው እህትዮ ዘበኛውን ተኮሳትራ አታዋለች ማለት ነው። አዎ በቃ ነገ ለምን አትሄጂም ነገሩን አብርጄና ይላታል ማለት ነው ዘበኛውን። ከዛም በኋላ ወደ ቤት ትመለሳለች ማለት ነው። ደረጀና ሚስቱ ይነጋገሩትና እኔ ልጆቼ ጋር ማትደርስ ከሆነ እኔ አመት እንኳን ለምን አትቀመጥም? ከልጆቼ ብቻ ትራቅ። ልጆቼ ምን ያህል እንደምወዳቸው ምን ያህል መስዋዕት እንደከፈልኩላቸው ታውቃለች። እኔ በልጆቼ ብቻ አትምጣ ትለዋለች ማለት ነው። ግን እሷ ነገር ፍለጋ ነው የምትሄደው። ሁሉንም ነገር መጣራት ትፈልጋለች እንደ በፊቱ ኤቢ ማለት ነው። ኤቢ አሁን ሁሉንም ነገር ከሰማች በኋላ በጣም ተጸጽታለች። በለቅሶ ስታሳልፍ ነበረ ሰሞኑን። ምክንያቱም አባቴ እንዴት እንደዚህ ታደርጋለህ? እናቴ እኮ እየተጎዳች ነው። አንተ እንዴት እንደዚህ አይነት ታደርጋለህ? እሺ አሁንስ መቼ ነው የምትናገረው ስትለው አሁን አልናገርም ግን አንድ ቀን እናገራለሁ ይላታል ማለት ነው። ስለዚህ ዳጣና አቢጌል እህትማማቾች እንደሆኑ ሁለቱም ይተዋወቃሉ ማለት ነው። ከዛም በኋላ አሁንም ደግሞ ሌላ ጉድም አለ ይላል እኔ ይመስለኛል። ናታንም የሱ ልጅ ሳይሆን አይቀርም። ይሄ ብቻ አይደለም ሌላ ጉድም አለ አሁን አልናገርም ይላታል። ከዛም በኋላ አሁን ልጅቷ ውሃ ላይ ስትጮህ የሷ አክስት ከዛም በኋላ ዳጣ ላይም ስትጮህ ከዛም በኋላ ሰው
ለደረጀ እኔ በቃ ከዚህ በኋላ እኔ እሄዳለሁ ወይም ደግሞ እናቴ ጋር ውሰደኝና እኔ እሄዳለሁ አንተ እንደዚህ እየተጎዳክ አልፈልግም ስትለው ከዛም በኋላ እና እኔ እናትሽን ካሳየውሽ ትሄጃለሽ አላት ለዳጣ ማለት ነው። ከዛም በኋላ አዎ አባዬ እሄዳለሁ ምክንያቱም አንተ እየተጎዳክ ነው በእኔ ምክንያት ቤተሰቦችክ እንዲጎዱ አልፈልግም፣ ሰላምክ እንድትወጣ አልፈልግም ትለዋለች ማለት ነው። እኔ ግን እንድትሄጂ አልፈልግም፣ ጊዜው አሁን አይደለም፣ እነግርሻለሁ እና እናትሽን አሳይሻለሁ፣ በዛ ላይም ደግሞ እዚህ ቤት ድረስ ትመጣለች እናትሽ ብሏት ያሳምናታል ማለት ነው። በጣም እሷም ተደሰተች። እናቴን ታገናኛለህ እዚህ ቤት ትመጣለች ምናምን አላት። አዎ አላት ማለት ነው። እና ያቺ እክስቷ ደግሞ ሄደን ለምን የሰላም ልጅ አናይም እያለች አንድ ቀን ተነስቶ ከእህቱ ጋር ትሄዳለች ማለት ነው። እህቷ ጋር ስትሄድ ደግሞ ትንሽ ተጫወቱትና በጣም አረጃውት አይደለም ሰላም ትለዋለች ማለት ነው። አይ አላረጃሽም ደህና ነሽ፣ ግን ሰላም አንድ የወለደች አትመስልም እያለች ነገሩን ታቀጣጥለዋለች ማለት ነው። ከዛም በኋላ እኔ ልጁን ለማየት ጓጉቻለሁ ስትለው ተነስታ ታየውና እቺ ልጅ ግን ውሃው ነው የምትመስለው ትለዋለች። ከዛም በኋላ እህትየው ገብቷታል፣ ግን ነገሩን መባረድ ነው የፈለገችው እንጂ አይ አንቺ ደግሞ ምን ሆነሽ ነው ምናምን ብላ ዝም ትላለች ማለት ነው። በፊቱንም ይሄንን ጽንስ ሳታየው ዳጣና ውሃ ይመሳሰላሉ፣ ይሄ ነገር እንዴት ነው እያለች ነገሩን ትቆረቁራለች ማለት ነው። ናታንና አቢጌል አዳራሽ ስር ቁጭ ብሎ እያወሩ እያሉ እኔ እኮ እወድሃለሁ ግን ዳጣም ትወድሃለች፣ ሁለታችንም እንወድሃለን፣ ግን እንዴት ነው የሚሻለው ምናምን እያለች እያወሩ እያሉ ከዛን ወደ ዳጣ ክፍል ሄዳ ነይ ሱቅ ሄደን እንመጣለን ትለዋለች ማለት ነው። ሱቅ ሄደን እንመጣለን ስትለው ምን ልትገዢ ነው ስትለው አንዳንድ ነገር መግዛት እፈልጋለሁ ትለዋለች ማለት ነው። በዛውም ደግሞ ለአንቺ ቸኮሌት እገዛለሁ ስትለው ከዛም በኋላ ዳጣ አማነችውና ተነስታ ትሄዳለች ማለት ነው። እሷ እንደ በፊቱ አቢጌል ነገሩን መቆዝቆዝ ስለፈለገች ነው እንጂ ሱቅ ራሱ እዛም ለመሄድ ፈልጋ አይደለም። ከዛም በኋላ እነሱ ፎቅ አዳራሽ ላይ ቁጭ ብሎ እያወሩ እያሉ እነሱ እታች ሆኖ ሲያወሩ ሰሙትና ከዛ እኔና ዳጣም እኮ አብረን እንወድሃለን፣ ስለዚህ ያንተ ምርጫ ማን ነው ምናምን ስለው ከዛም በኋላ ዳጣ ሰማችና ብላ እየሮጠች ወደ ክፍሏ ትገባለች ማለት ነው። ከዛም በኋላ ናታን በጣም ተናዶ ወደ ፎቅ ይወጣል ማለት ነው። አቢጌል ከኔ ውጪ ማንም የሚረዳሽ ሰው የለምና እባክሽን ተረጀኝ ምናምን ትለዋለች ማለት ነው። ምክንያቱም እህቷ መሆኑን አላወቀችም፣ እቺ አክስታቸው ማለት ነው። እህቷ መሆኑን ስላላወቀች እሷ አቢጌልን ክፉ እንድታደርግ ዳጣን እንድትጠላው ስለምትፈልገው ነገር ብቻ ነው የምትፈልገው ማለት ነው። እና ይሄንን ይመስላል እላቸዋለሁ። አርጁን ደግሞ አቢጌልን በጣም ይወዳታል። አቢጌል ግን እሱን አትፈልገውም። ምክንያቱም በፊት ዳጣን ስለምትጠላው መርዙን የሆነ መተት ራሱን ለማሰራት አንዳንድ ነገሮችን እንዲረዳት ስለምትፈልግ ነው እንጂ አርጁን ስለምትወደው አይደለም። እሷ ግን እሱን ስለሚረዳት ስለፈለገችው አንዳንድ ነገር እሱ እንደሚፈልገው ለመሆን ትሞክር ነበረ። እሱ ግን እውነት አድርጎ እያመረረ ነው እስካሁን ውሃና ጓደኛ
የሚያጎርስሽ አንቺ ለምን አትበይም ስላት፣ አይ አንተ እጅ ነው የሚፈልገው ትለዋለች ማለት ነው። ከዛም በኋላ ያቺ ስሟን እንኳን አላቅም ሰራተኛዋ ይቅርታ አድርጉልኝና ሰራተኛዋ ትወጣና ለዘበኛው ምግብ ትሰጠዋለች ማለት ነው። ከዛም በኋላ እያወሩ እያሉት ናታን እኮ ዳጣን አጎረሳት ትለዋለች ማለት ነው። እሷ ግን ለሱ ሙድ እንዳልገባት በጣም ተናዳ ትወጣዋለች ማለት ነው። አንተ አይገባክም እንዴ ናታን እኮ ዳጣን አጎረሳት እያልኩክ ነው ምናምን ትለዋለች። ከዛም በኋላ እሷ ተናዳ ከሄደች በኋላ እኔ የሚያጎርስሽ መስሎሽ ነበረ እንዴ ይላታል።